ሰላም ሰላም እንዴት ናችሁ? ሚስተር አደም እባላለሁ። በብራይት የአፋን ኦሮሞ መምህር ነኝ። ዛሬ ሰዎችን ለመጀመሪያ ጊዜ ስንተዋወቅ በአፋን ኦሮሞ እንዴት ነው የምንላቸው፣ ምንድነው የምንላቸው የሚለውን በደንብ እናያለን። ከኔ ጋር ቆዩ። መጀመሪያ ሰውን ስንተዋወቅ አከም እንላለን። እንዴት ነህ ወይም እንዴት ነሽ ማለት ሲሆን ለምናከብራቸው ሰዎችና ብዙ ቁጥር ላላቸው ሰዎች ደግሞ አከም ጅርቱ እንላለን። እንዴት ኖት ወይም ደግሞ እንዴት ናችሁ ማለትን ይገልጻል። የሚመልስልን ሰው ነጋዳ ይልለን ይችላል። ወይም ደግሞ ይህ ጥያቄም መልስ መሆን ይችላል። ነጋዳ ማለት እንዴት ነህ ወይም እንዴት ነሽ፣ ወይም ደግሞ እኛ የጠየቅነው ሰው አከም ጅርታ ስንለው ነጋዳ ካለን ደህና ነኝ እያለን ነው ማለት ነው። ወይም ደግሞ ለዚህ መልስ አከም ጅርቱ ወይም አከም ጅርታ ስንለው ፈያዳ ካለ ደህና ነኝ እያለን ነው ያ ሰው ማለት ነው። በሁለተኛ ስቴፕ ላይ ደግሞ ስማችንን መለዋወጥ እንጀምራለን ማለት ነው። መጀመሪያ ሰላም ተጠይቀናል። ከዛ ኤኙ መቃንኬ እንላለን። ስምህ ወይም ስምሽ ማን ነው እያልን ነው። ሁለተኛ መቃን ኬሰን ኤኙ ስንል ለምናከብራቸው ወይም በእድሜ ከኛ ከፍ ያሉ የሚበልጡንን ሰዎች እንጠይቅ። መቃን ኬሰን ኤኙ ስሞት ማን ይባላል እያል እንጠይቃለን ማለት ነው። አሁን ለምሳሌ እኔና ሚስ ራሄል ብንጠያየቅ ስምሽ ማን ነው ብዬ ብጠይቃት ኤኙ መቃንኬ ስላት እሷ መቃንኪያ ራሄል ጀቴ ነትንቲ፣ ይህ ማለት ስሜ ራሄል ነው እያለችን ነው። እሷ ደግሞ በተራዋ አቲ ኤኙ መቃንኬ ስትለኝ አንተ ስምህ ማን ነው እያለችኝ ነው። እኔ ደግሞ መቃንኪያ አደመን ጀደማ አልኳት። እኔ ስሜ አደም ይባላል ብዬ እነግራታለሁ ማለት ነው። በሶስተኛ ደረጃነት ስለ ደህንነት ልንጠይቅ ነው። ለምሳሌ የሰዎችን ደህንነት ለመጠየቅ ከወቅቱ ጋር የተያዘ ያጠያየቅ ዘዴ ልንገራችሁ። መጀመሪያ አከም ቡልቴ እንዴት አደርክ፣ ለክብርና ለብዙ ሰዎች ከሆነ ደግሞ አከም ቡልተን እንዴት አደራችሁ ወይም እንዴት አደሩ ብለን እንጠይቃለን ማለት ነው። ይሄ ከወቅት ግምሽ ጠዋት ላይ ሲሆን ነው ማለት ነው። ማታ ላይ ሲሆን ደግሞ ሰዎችን ስናገኛቸው አከም ኦልተን እንዴት ዋላችሁ ወይም እንዴት ዋሉ ወይም ደግሞ አከም ኦልቴ እንዴት ዋልክ ወይም እንደምን ዋልሽ ብለን የምንጠይቅበት የደህንነት አጠያየቅ ስልት ነው በአፋን ኦሮሞ። ፈያንኬ አከም ስንል ጤናህ እንዴት ነው እያልን ነው። በአራተኛነት ደግሞ በመኖሪያችን አካባቢ ለመጠየቅና ስራችንን ለማወቅ ስንፈልግ የምንጠቀማቸውን ቃላቶች ላስረዳችሁ። መጀመሪያ ናኖ ከም ጅራታ ብንል የት አካባቢ ነው የምትኖረው እያልን ነው። ፈኬኛ ፋኒ ናኖ ፊንፊኔን ጅራዳ ዮኪን ሞ ናኖ ቤተለን ጅራዳ ስል እኔ አዲስ አበባ ዙሪያ ወይም ደግሞ ቤተል አካባቢ ነው የምኖረው እያልኩ ነው። ኤሳ ዱፍታ ካልኩኝ ከየት እየመጣህ ነው ወይም እየመጣሽ ነው እያልኩ ነው። ሌላኛው ደግሞ ማል ሆጀታ ዮኪን ሆጂንኬ ማሌ ስል ደግሞ ስራህ ምንድን ነው እያልኩ ነው። አኒ ፈኬኛ ፈመኔ ሆጂንክ የበርሲሱማዳ ዋንቴፊ እኔ መምህር ነኝ ስል አኒ በርሲሳዳ እያልኩ ነው። የዛሬው ክፍላችን ወይም የዛሬው ትምህርታችን ይህን ይመስል ነበረ። ተመሳሳይ ኮንቴንቶች እንዲሰሩላቸው የምትፈልጉ ከሆነ ኮሜንት ሴክሽን ላይ የገባችሁ ሐሳባችሁን አጋሩ። በተጨማሪም እንደዚህ አይነት ትምህርቶች በአፋን ኦሮሞ፣ በአማርኛ፣ በእንግሊዝኛና በአረብኛ አንድ መምህር ለአንድ ተማሪ ተመድቦላችሁ መማር የምትፈልጉ ከሆነ ዲስክሪፕሽን ላይ በምናስቀምጥላችሁ ስልክ ደውሉልን። ገለቶማ